አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለከዲዮ ጅማቱ በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ስለ ገዳይ ኢንፎርሜሽን ብዙ ነገር እየወጣ ነው። ያው ገዳይ ለምን እንደገደለው በምን ምክንያት እንደሆነ የመን ላይ ደርሶ ቪዲዮ ሰርቶ መልስ ሰጥቷል ማለት ነው። እናም አታስቡ እኔ በሰላም የመን ገብቻለሁ አምልጫለሁ ብለዋል ማለት ነው። ለምንድን ነው የገደለው? በምን ምክንያት እንደገደለው ያው ያጋጥማል። ግን በነገራችን ላይ አብዛኛውም ሰው የራስ እሱ ማለት አረቡ ቢሆን እሱን የገደለው እናንተ እንደዚህ ትላላችሁ፣ ያምልጥ ለእናቱ ስል ያምልጥ ትላላችሁ ምናምን እያሉ ነው የሚገኙት ማለት ነው። ብዙዎች በቃ አለ አይደለም በእውነት በቃ እኔ እንጃ ግራ ነው የሚያጋባኝ። እኔ ግማሹ አብዛኛውም ሰው እንኳን ገደለው እንኳን እንደዚህ ሆነው ምናምን በየአረብ ኮመንት እየሄዳችሁ ማለት ነው በጣም ቪዲዮ ስር እየሄዳችሁ የምታወሩት ነገር ማለት ነው በጣም ነው የሚያሳፍረው። ለማንኛውም ማለት ነው ወላሂ ይሄ ጓደኛው ነው ማለት ነው። ወላሂ አልተያዘም። ቪዲዮን ሰርቶ ምሎ ነው እንግዲህ ያስባችሁታል። ቪዲዮ ሰርቶ የመን በሰላም ገብቻለሁ የገደልኩት የ7 ወር ደሞሴን አልሰጥም ብሎኝ ነው ብሏል። እና ልጁ በሰላም የመን ገብቷል እያለ ነው ማለት ነው። እና ብዙዎች ደግሞ ኮመንት ላይ አልተያዘም አሁንም ደግሞ ወላሂ አልተያዘም የመን ደርሷል የመን ገብተዋል ብሎም ብዙ ቦታ አይቻለሁ። እኔ ጓደኛው ነኝ የመን ገብተዋል ወላሂ እያሉ እየማሉ ማለት ነው። አልተያዘም እየተባለ ነው ያለው ማለት ነው። ያው እንግዲህ እንደምታውቁት እንግዲህ ሳውዲ አረቢያ ላይ የሆነ ነገር እንኳን እንደዚህ ትልቅ ነገር አግኝቶ አይደለም ማለት ነው። የሆነ ኮሽታ ነገር ካዩ በቃ አሁን ላይ በተለይ ኢትዮጵያውያን አይናችሁን ላፈር ብለዋሉ። እንግዲህ ተፍቲሹ ደግሞ እንደቀጠለ ነው። ትላንትና በጣም ብዙ ሰው ነው ወደ እስር ቤት ያፈሱት ማለት ነው። ለዚህም እንግዲህ አደራችሁን ማለት ነው ቤት ቁጭ በሉ። አሁን ባይላችሁበት ቁጭ በሉ ነው ምላችሁ፣ ከቤት አትውጡ። እንግዲህ ያው ስራ አሁን ላይ እንደምታውቁት አመትም 6 ወር ምናምንም ሳውዲ አረቢያ በሚያስጠላ ሁኔታ እነሱ ሳይሆን መጥላት ያለባቸው እኛንን ሳውዲ አረቢያን እንደው መጥላት ያለብን። ወላሂ ላዚም ነው ምላችሁ፣ በጣም ነው የሚያስጠላ አሁን ላይ ማለት ነው። ስራ የለም። ድሮንኮ አሁን ልክ ሲከፈት ራሱ ትምህርት ሲከፈት በጣም ስራ ምናምን አማርጣችሁ የምትገቡ ማለት ነው። አሁን በቃ ኮንትራቶች እየመጡ ስለሆነ ነው መሰለኝ ለኛ ራናዌ ለሆነን ስራ ጠፍቷል። ስራ ራሱ በመከራ ነው እያገኘን ያለ ነው እንኳን እንደዚህ ሆኖ ማለት ነውና በቃ በጣም ነው የሚያስጠላችሁ አሁን ላይ ያለው ሳውዲ አረቢያ። ወላሂ ላዚም በጣም ነው የሚያስጠላችሁ እንኳን